ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ የኢትዮጵያን ኢኮኖሚ እንቀይራለን ካልን በኋላ ያን ኢንዱስትሪ በተለያዩ ሰብ ሴክተርስ ስንከፍል አንዱ ጎልቶ የወጣው አምራች ኢንዱስትሪ ነው። አምራች ኢንዱስትሪ በራሱ እንዲያድግ ብቻ ሳይሆን አምስቱ የኢኮኖሚ ምሰሶ ተብለው የተለዩ ጥቅል ኢንዱስትሪዎችን ድልድይ ሆኖ ማዘመን፣ መቀየር፣ ማሳደግ እንዲችል ታሳቢ ተደርጎ የተዘጋጀ የ10 ዓመት የብልጽግና እቅድ ነበረ። ኢንዱስትሪው ይቀየራል። ኢንዱስትሪው ሴክተሮች ይቀይራል። ኢንዱስትሪው የኢትዮጵያን እድገት ያሳልጣል። የምንመኘውን ብልጽግና ያመጣል።